እኔ ስደት ላይ ያለች እህታችን የእውነት ነው የምላችሁ፣ እሷ ይሄ ሁሉ ብር ታገኛለች አይደለም እንዴ? እንደዚህ ልጠይቃት እንደዚህ እንኳን ልጠይቃት ይቅርና ሀሳቡን እንኳን እንዳታስቡት፣ ሀሳቡን እንኳን እቺ ልጅ ህይወት የላትም። እድሜ ልኳን የሰው ገረድ እንደሆነች እድሜ ልኳ ሁሉ ነገር እንዳማራት እየቀረች የምትቀር ሴት ትሆን። ትንሽ እንኳን አታሳዝናችሁ? ትንሽ እንኳን አናሳዝናችሁ? የእውነት ለምን? እናንተ ሁሉ ነገር ሞልታችኋል። ከነጻነት ነጻነት አላችሁ። ሰውን ብትሉ ሰው አጠገባችሁ በብዛት ሞልቷል። የፈለጋችሁትን መርጣችሁ ትበላላችሁ፣ የፈለጋችሁትን መርጣችሁ ትጠጣላችሁ፣ የፈለጋችሁትን ቦታ መርጣችሁ ትሄዳላችሁ፣ የፈለጋችሁትን መርጣችሁ ትሰራላችሁ፣ የፈለጋችሁትን ፈልጋችሁ ታወራላችሁ። ግን እኛስ ከአንደበት የለን። እግዚአብሔርን እናምልክ ብንል እንኳን ልናመልክበት የማይሰጡን ሰዎች ያለንበት ሀገር ላይ እግዚአብሔር ይመስገን ከድሮ ተሻሽሎ የተወሰነ ነገር ዛሬም ላይ እንኳን ለኛ ክርስቲያኖች ቦታ ያልተሰጠን እኮ ነን። እግዚአብሔርን እንኳን ለማምለክ የማይፈቅዱ ሰዎች ያሉበት ሀገር ውስጥ ነን። በእምነት ተጽዕኖ ይደረግብናል። በቀለም ተጽዕኖ ይደረግብናል። በቋንቋችን ተጽዕኖ ይደረግብናል። በአለባበሳችን፣ በሰውነታችን ተጽዕኖ ይደረግብናል። ግን ያንን ሁሉ ችለን ዘም እንላለን። ሰው ፊት ስንቀርብ ግን አቤት እንደኛ ደስተኛ ያለ ሰው የለም። ለምን? እዚህ ያሉት ቤተሰቦቻችን ይጨነቃሉ በማለት። አንዲት ሴት አረብ ሀገር መታ አንዲት ሴት ደልቷት የሄደች የለችም። አንዲት ሴት ልንገራችሁና ሁላም ተከፍታ ነው የምትሄደው። ግን ያንን አታሳይም። ጉዳቷን፣ ክፋቷን፣ ሙላቷን አታሳይም። ማንም እንዲከፋባት ስለማትፈልግ ጠንካራ ሆና ትሄዳለች። አስቡ። እሺ፣ የእውነት ነው የምላችሁ። አስቡ፣ ለእህቶቻችሁ አስቡ። እህቴ እንደዚህ ፈልጌ ነበር ይህን አድርግልኝ አትበሏት። እሷ እኮ ታውቃለች። ስላልሞላላት እኮ ነው። ሳታስባችሁ ቀርታ አይደለም። እጅግ በጣም እያሰበቻችሁ ነው። ግን ብዙ እቅድ አቅዳ መታ እቅዶቿ ከሽፎባት የምትሄድ ሴት ናት። ለምን? እስኪ እናስተውል፣ ቁም ብለን እንይ። የእውነት ነው የምላችሁ። እንረጋጋ። ኢትዮጵያ ያለን ሰዎች